ለሆነ ሰው እግዚአብሔር በዚህ ሳምንት ውስጥ ሰማያትን ያናውጣል። እነሆ በቅርብ ዘመን አንድ ጊዜ ሰማይና ምድርን የብስንም አናውጣለሁ የሚለው ቃል በዚህ ሳምንት በኢየሱስም ይፈጸማል። አልፎ ይመጣል። ማጣትሽን አልፎ መምጣት ይችላል። የሥራ ማጣትን አልፎ መምጣት ይችላል። ኃጢአተኝነትን፣ ደካማነትን፣ እኔን አያስጠጋኝም የምትለውን ማንነት አልፎ ይመጣል። ምዕራፍ 9 ዮሐንስ ወንጌል መጽሐፍ ከቁጥር 1 ጀምሮ በጌታ ስም አነባለሁ። ሲያልፍም ከመወለዱ ጀምሮ እጉር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እጉር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱም ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህንን ብለው ወደ መሬት እንትፍ ብለው በምራቁ ጭቃን አድርገው በጭቃው የእውሩን አይኖች ቀባና ሄድና በሰሊሆም መጥመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞ ስለምን አይቶት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም አሉ። እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ ነው የሚለው። እስቲ ቀና ብላችሁ እያያችሁኝ በኃይል ጩና አልፎ ይመጣል በሉ እስቲ። ያውላችሁ በደንብ ስሙኝ። ምን አልፎ ይመጣል ካልከኝ ማንነትን የሚያቅ ስብዕናህን የሚያቅ እከሌ እኮ እንዲህ ነው፣ ክብር አይገባውም፣ የተሻለ ቦታ አይገባውም የሚል የማይቆጠር ምስክር ማንነትን የሚያውቅ ከፊት ኃጢአተኛ ነው፣ ክብር አይገባውም፣ በፊቱ ሊቆም አይገባውም የሚል ምስክር እያለ እናንተ እንኳን እኔ ማለት ብላችሁ የምትጀምሩት ማብራሪያ እያለ ሰበር አዋጅ አለኝ። እግዚአብሔር እንደዚህ ብለህ አውጅ ብሎኛል። አልፎ ይመጣል። አጠገብ ያለው ሰው ጨብጡትና እንዳታስብ አልፎ ይመጣል በሉት። ሕግ አልፎ ይመጣል። ስርዓት አልፎ ይመጣል። ባህል አልፎ ይመጣል። የመንግስትን አዋጅ አልፎ ይመጣል። አረ የሆነ ሰው ጮሆ አልፎ ይመጣል። ያዘው አንድ ሰው ንገር። ሰዎች ላንተ የሰጡትን ስም አልፎ ይመጣል በሉት። አንዳንዱ ላይ እናት ገና ወልዳ ስታሳድገው ይሄ ልጅ ሄዶ ብላ የሰጠችው ስም አለ። አንዳንድ ወጣት ላይ ሄዶ ይሄ ልጅ ዛሬ ማታ ሰበራለኝ ሽሮ ይመጣል። እስቲ ከኔ ጋር የመጨረሻ ባልጩና አልፎ ይመጣል በሉት። አልፎ ይመጣል። እግዚአብሔር የቀባይ ምስክሬ ነው። አሁን እንኳን እንደዚህ የሚል ድምጽ እሰማለሁ። የጠበቁኝ ግን በኔ መጎበኘት የራቀባቸው የጠበቁኝ ግን መኖርን ማወቅ እስኪሳናቸው ድረስ በሁኔታ የተያዙ ዛሬ ማታ ግን አልፎ ይመጣል። ልክ ወንዝ ነገር መሻገር ያቃተውን ሰው እምችል ሰው እንደዚህ ገፍቶ ይዞ እንደሚያወጣ እኔ መልእክት አለኝ። ይኸውልህ አንዳንድ የህይወት ምዕራፋችሁ፣ አንዳንድ የህይወት ሲቹዌሽናችሁ የሚያውቋችሁ ሰዎች እያወቋችሁ እናንተ ወዳላችሁበት ላለመውረድ ትቷችሁ ይሄዳል። እግዚአብሔር ግን ዛሬ ወርጄ አልፌ ያወጣችኋል። የሆነን ቀጠና ተሻግረው እግዚአብሔር አልፎ ይመጣል። ወደማይመጥነው ወደማይለካው እስከዚህ ይወርዳል ወደማትልበት አይደለም ሌላ የወለደ አባትና እናት ወደማይወድበት ካን ዩ ኢማጂን። ያ አይነ ስውር እኮ አባት አለው እናት አለችው፣ ያለበትን አያውቁትም። መንገድ ዳር ወድቀው ቀርተዋል። አብሮት የሚኖሩ ሰዎች ደግሞ ኢየሱስን አስቆሞ ማብራሪያ ይሰጡታል። ምን አይነት ማብራሪያ ነው የሚሰጡት ብላችሁ ካላችሁኝ፣ በፍጹም ኢየሱስ ይሄን ሰው ሊረዳው እንዳይችል የሚያደርግ ኢየሱስ ራሱ ኦኬ ብሎ ኃጢአት ወይ ራሱ ሰርቷል ወይ ቤተሰቡ ሰርቷል ብለው እንድትተባበራችሁ የሚያደርግ። እኔ ለሆነ ሰው መልእክት አለኝ። ጉብኝታችሁ ወደ ህይወታችሁ እንዳይደርስ አግዶ አጥር ሰርቶ የቆሙ ስጋ የለበሱ ሰዎች ቢሆኑ የጨለማው ዓለም አገዛዝ ቢኖር ለአንድ ሰው ሰበራለኝ። ዛሬ ማታ አልፎ ይመጣል። አይነ ስውር በተፈጥሮ
በማሰብ ሸርፍ ነው። አይነ ስውር ሰዎች በማሰብ በጣም ሸርፍ ናቸው። እኛ ክፍል አንድ የእንግሊዘኛ አስተማሪ ሲምጠር የነበረ ቀን በፊት ሌላ ሚያይ አስተማሪ ሸውደን እናውቃለን። 61 ቁጥር አቤት ብለን 70 ቁጥርም አቤት ብለን አባት አይነ ስውሩ ያንታንዱን አቤት ማን እንደሆነ ያውቃል። ከዛ ጠርቶ ሲጨርስ ዘላለም ዛሬ አልመጣም ብሎ ቀሬ። በጣም ይደንቀኝ ነገር ምዕራፍ 9 ላይ የምንመለከተው ሰው የሥጋ አይኑ አያየው፣ የመንፈስ አይኑ ግን የተከፈተለት ሰው። እነዚያ ፈሪሳውያንና ሰዱቃውያን የአይሁድ ካህናት ስርዓት ጠብቆ ኢየሱስ ማለት ብሎ በክህነትና በሃይማኖታዊ ዜማ በበዛበት ቋንቋ ከከተማው እየሸኙትን ያለውን ኢየሱስ ይሄ ዮሐንስ ወንጌል ምዕራፍ 9 ላይ ያለው ሳይሆን የጤማዎስ ልጅ በርጤሜዎስ የሚባል አይኑ አያይም እኮ እያሻገሩት ነው ከከተማው። ድምፁን ሲሰማ ግን ማን ነው እያለፈ ያለው አላቸው። መምህሩ ኢየሱስ ስለሆነ እናንተ ያሉ ሰዎች ሊያናግሩ ስለማይፈቀድ አንተ ዝም በል ስርዓት ያስባል ነው አላቸው። አልፌ ጮሃለሁ አልፎ ይመጣል። ናልገር ኢየሱስ ወደ ማን አልፎ ይመጣል ካልከኝ እያመመው ዝም ብሎ የሚታሽ አይደለም። ኢኮኖሚው እየደቀቀበት ዝም ብሎ የሚተኛ አይደለም። ነገሩ በተነካ ቁጥር ብድግ ብሎ አባ እኔ አላውቅም ለሆነ ሰው እግዚአብሔር በዚህ ሳምንት ውስጥ ሰማያትን ያናውጣል። እነሆ በቅርብ ዘመን አንድ ጊዜ ሰማይና ምድርን የብስንም አናውጣለሁ የሚለው ቃል እዚህ ጉባኤ ለአንድ 3 ሰው በዚህ ሳምንት በኢየሱስም ይፈጸማል። ቀኝም ብድግ አድርግና አልፎ ይመጣል። ማጣትሽን አልፎ መምጣት ይችላል። የሥራ ማጣትን አልፎ መምጣት ይችላል። ኃጢአተኝነትን፣ ደካማነትን፣ እኔን አያስጠጋኝም የምትለውን ማንነት አልፎ ይመጣል። አላያችሁትም እንዴ? የሉቃስ ወንጌል ምዕራፍ 19 ላይ ያ ዘኬዎስ የሚባል ከተማው ሁሉ ኃጢአተኛ ነው፣ ገንዘባችን የበላ እያለ የሚያውቁት ሰውዬ እንጨት ላይ ተንጠልጥሎ ባየ ጊዜ ሰዎችና ከተማው የሰጡትን ስም አልፎ ዛኬዎስ ሆይ አለው ሲባል እነሱ አደባባይ አይቶኝ ነው የገቡት። እኔ ግን አለ ባንተ ቤት ገብቼ ውላለሁ። የሆነ ሰው ዛሬ ከተማው የሰጠውን መለያ እግዚአብሔር ከህይወቱ ሊያነሳ አልፎ ይመጣለት። እግዚአብሔር ምስክር ነው። የቸኮለ ልብሳቸውን የሚቀይሩ ሰዎች አያል። የቸኮለ ልብሳቸውን የሚቀይሩ የሚዋቡ ሰዎች አያለሁ። ምንድነው ሲባል የክብር ድግስ የተዘጋጀላቸው፣ የውርደት አዋጅ የተገለበጠላቸው፣ የሐዘን አዋጅ የተገለበጠላቸው፣ ድንገተኛ የሆነ የክብር ድግስ ከፊታቸው የተዘጋጀ። እኔን እንዴት አድርገውት እንላለን? እኔ ኃጢአተኛ፣ እኔ እንዲሁን፣ እኔ ሰው የሌለኝ፣ እኔ ከተማው ላይ የሚያቀኝ አጣሁት ምትሉ ሰዎች ዛሬ መልእክት አለኝ። እግዚአብሔር አልፎ ይመጣል። በጣም የገረመኝ እነዚህ ሰዎች ሰውየውን ጠንቅቆ የሚያውቁ ሰዎች ናቸው። ከልጅነቱ ጀምሮ ነው የሚያውቁት። አይገርማችሁ? ከእናቱ ማህፀን ጀምሮ ነው አይኑ ማያየው አሉት። ከልጅነቱ አብሮት የነበሩ ሰዎች ናቸው። አይሁዳውያን አንድ ሰው ከእናቱ ማህፀን ሳይወለድ በፊት ኃጢአት ሊሰራ ይችላል የሚል እምነት ስላላቸው ሰውየውን የፈለገ በቃ ከነሱ ጋር ላያቀላቅሉት እንዳያስወግዱት ኃጢአቱን የሰራው እሱ ይሁን ቤተሰቡ ይሁን ይሄን ብቻ አያውቁትም። እና ሲያገኙት እንደው እያለፍክ አይቀር ካየውም ከተገናኘንም አይቀር እንደው አንድ ነገር ጠቆም አድርግልኝ። እሱ ምንድነው? ይሄ ልጅ ይላል ከእናቱ ማህፀን ከተወለደ ጀምሮ ይገርመሃል እንድቹ አይኑ እንደማይ ተወለደ እንድቹ ይኖራል አሉት። እኛ ግራ የገባን የመታወሩ ጉዳይ አይደለም። እኛ ግራ የገባን አይን እንድታወርለት ያደረገው ጉዳይ ወይኔ ያልገባችሁ ቀድማችሁ ብትሰሙኝ ምናል መሰረታዊ ችግሩ ምን እንደሆነ ማወቅ ነው የተሳነን ብሎ ሲሉት ኢየሱስ ምን ብሎ እሱም ቢሆን ወላጆቹም ኃጢአት አልሰሩም። ይሄ አይደለም የገረመኝ። ይህ ጉዳዩ የእግዚአብሔር ክብር አላለም ጭራሽ።
እኔ ለሆነ ሰው መልእክት አለኝ። ኃጢአቷ ነው ባሉበት፣ እርግማን ነው ባሉበት፣ እድለ ብስናት በተባላችሁበት ከተወለደች የእሷ እድል ባለ ጠማማ ነው ባለ ያንን በር እግዚአብሔር ለክብር ይቀይርላችሁ። በየትኛውም ዓለም ተቀምጣችሁ የምትሰሙኝ በምን ቀን የተፈጠርኩት ያላችሁ፣ በምን እድሌ ነው እንደዚህ ሆንኩት ያላችሁ፣ ያ የተዘጋባችሁ፣ ያ ያለቀሳችሁበት፣ ያ የተዋረዳችሁበት፣ ያ ስም የተሰጣችሁበትን ጉዳይ ኢየሱስ አልፎ ሲመጣ ወደ ክብር ይቀይረዋል። አጠገብ ያለውን ያዘውን አልፎ ሲመጣ በሉት፣ ካለህበት ያነሳሃል በሉት። ልጅነትሽን አልፎ እኔም አሁን አገለግላለሁ፣ እኔም ብጸልይ ይሰማኛል። አልፎ እስቲ በሉ አልፎ በሉት። እሱም ቢሆን ወላጆቹ ኃጢአት አልሰሩም። እናሰ ሲባል የእግዚአብሔር ክብር በእርሱ ሕይወት ይገለጥ ዘንድ ነው አላቸው። ዝም ብላችሁ ሳሏቸው እስቲ ሰዎች ቀና ብላችሁ ስሙ። ቀና ብላችሁ ስሙ። በጌታ እንደው እነዚህ ሰዎች አሁን ሲጠይቁ የጠበቁት መልስ ሳሉት። ይሄ ሰው ይገርማል፣ እዚህኛ ሰፈር ነው የተወለደው። ይገርማል፣ ሲወለድ ጀምሮ እንድችው አይኑ አይገርምም? አንዳንድ ሰዎች ታውቃላችሁ ስማችሁን ሊያጠፉ ክብራችሁን ሊያዋርዱ ከፈለጉ ያየን ሰው ይበልጣል። በቦታው ያለን ሰው ይበልጣሉ። እኔ መጀመሪያም ጠርጥሬ ነበር ብለው ነው የሚጀምሩት። እኛ ጠርጥረን አልጀመርንም፣ አምነን ነው የጀመርነው። መርከብ ቢሰበር እንኳን የሚታየን መድረስ ነው። አንድ ሰው ጮሆ አሜን ስል ይሄ ክብር ቤቱን ህይወቱን ይዞ ይሻገር። ኧረ ጮውና አልፈ ይበልስ እጮሃለሁ። ዝም ብለ እንዳሰማኝ ብርድ ልብሱን አልፈጩ ሌሊት አካባቢ ጥቅልል በልበል እያለ እንዲህ ተጠቅልለ የሆነ ክብ ሰርተ እንደዚህ ተኛ እያለ እንደ አልፈገልበጥ አርግና አባ በለው። ያነ ለ3 ዓመት የተቀጠረን ጉዳይ በ3 ወር ውስጥ አልፎ ይመጣል። አሜን ናችሁ? እግዚአብሔር ምስክሬ ነው። ለማን እንደሆነ ያላቅም፣ ግን እግዚአብሔር አልፈሽ ጩሂ እያለሽ ነው። አልፈሽ ጩሂ። ብትጸልይም አይለወጥ ይመስላል አይደለ? መስሎሽ ነው። ብትጾምም ትንቢት ቢሰማ ምን ሊቀየር የሚችል በቃ እንዲህ የተደነገገ መስሎሽ ነው። የሚሳነው የሌለው አምላክ ነውና አልፈሽ ጩሂ፣ ይገለብጠዋል። እንዳሰመው ሆስፒታል፣ እንዳሰመው የምድር ስርዓት፣ እንዳሰመው የተፈጥሮ ስርዓት፣ እንዳሰመው ባህል የሚነግርህን አልፈጩ። አጠገብ ያለውን አንድ ሰው ያዙት፣ ጣቱን ያዙትና እግዚአብሔር ላንተ ነው የሚናገረው በሉት። አልፈጩ፣ አልፈ ይመጣል። እግዚአብሔር በሁለት ነገር ደስ ይለዋል። አንደኛ በእግዚአብሔር በሚታመን ሰው እግዚአብሔር ደስ ይለዋል። በሚጠራጠር በመንገዱም በሚወላወል ሰው እግዚአብሔር ልቡ ደስ አይለው ነው የሚለው። ወደ ኋላ በሚያፈገፍግ። ሁለተኛ እግዚአብሔር በሚጮህ ሰው ደስ ይለዋል። አይገርማችሁም? አሁን የፈለገ አባት ዝም ብሎ አባ እያለ የሚጮህ ሰው ደስ አይለውም ምድራዊ። እግዚአብሔር ግን 24 ሰዓቱን ዝም ብለ አባ በይ ደስ ይለዋል። እናት እንኳን በአቅሟ እኮ ልጅ ክች ኩቺ ስትል የሆነ ነገር ይገባታል። የሰራ እንቅ የሚያደርግ ስራ ቦታሽ ላይ ተቀምጠሽ ብጥብጥ የሚያደርግ የህይወት ስርዓት ላይ ተቀምጠሽ ደው በቃ ብቻ መሆን ፈልጋለሁ ማለት ተይና ካንተ ጋር መሆን ፈልጋለሁ እና አለኝ ትበሉት። ከወዳጅ መሃል ዜሮ ኪስ የሚመቸው አላችሁ ወይ? ከኔ ጋር ማኪያቶ ያለ ደብሯችሁ እኮ ታውቃላችሁ።
ትንሽ ፈልጌ ብቻዬን መሆን አስጠልቶኝ ነው ብትሉ ሰውን ለመጽናና ሰውየውን ለመጥራት አትሊስት ስልካችሁ ላይ ሳንቲም ያስፈልገዋል። ከዛ ካፌ ከቀጠርሽ የማካት ያስፈልገዋል። የኔ ጌታ ግን ለዚህ ከሆነ ዮናስ በሲኦል ሆድ ውስጥ ሆኜ ወደ አንተ ጮኩኝ፣ ወደ እግዚአብሔር ጮኩኝ፣ ከተቀደሰው ማደሪያ ጩኸቴን ሰማኝ። አንዳንዴ ቀን ነው ለብሰሽ የርስ ህይወት ሲኦል ይሆናል። አንዳንዴ ቤትሽ ቁጭ ብለሻል። ሰው እንደሚያየው ቁስ በቁስ ቤቱ ሙሉ ነው። ሰው እንደሚያየው የሚያስፈልገው ነገር አለ በቤትሽ። ነገር ግን ቀን 6 ሰዓት ሌሊት ይሆናል። እሱ ግን በዛ ሌሊት ውስጥ ጨለማ እማያግነው ለጮኸ ሰው ይወርዳል። አሜን። እስቲ ከኔ ጋር መጨረሻ አንድ ላይ ጩና እጮሃለሁ በሉስ። እያሰባችሁ እጮሃለሁ በሉስ። አልፎ ይምጣላችሁ እንጂ ሲመጣ ተራራ ለሚያህል እንዴት ሊሆን ይችላል ለምትሉት ነገር ትልቅ ሂሳብ አይደለም የሚሰራው። እኛ ብንሆን አሁን ጭቃ እቀባለሁ፣ ከዛ አይኑ ላይ ለጥፋለሁ፣ ይገርማችኋል ምናምን፣ አሁን እግዚአብሔርን ተአምራት ታያላችሁ ምናምን እንላለን። እሱ ራሱ እግዚአብሔር ስለሆነ ከሌላ ዓለም ያመጣው ላይ ራሱ ነው ሁሉን ቻይ መለኮት ስለሆነ አሁን በጌታ አሁን ኢየሱስ የሆነ ፕሮፌት ቢሆንና ቶ ብሎ ጭቃ ቢለጥፍ ጉባኤ አይበተንም። ያው ቀድሞ እኔ ሲመስለኝ እንደዚያ ሰዎች አላልኩም ያው ጨምሮ ለጠፈበት። አንዳንዶቻችሁም እኮ ለክብር የሚያሻግረው መንገድ ከፊታችሁ ክብር አዘጋጅቶ የሚያሻግራችሁን መንገድ አንዳንድ ሰዎች አላልኩም እያሉባችሁ ነው። ዛሬ ግን ሰማይ እንደዚህ ይላል፣ እነሱም ያሉትን ብለዋል፣ እኔ ግን የሚላችሁ ይሄ ነው፣ አልፌ እመጣለሁ። ለጠፈለትና ሂድና በሰሊሆም መጥመቂያ ታጥበናል። አሁን አይነ ስውር ጨምረ ጭቃ ለጠፈ ሰሊሆም ሂድ ትላለህ? እንኳን አይነ ስውር ሰሊሆም ሂድ ብዬ ቀን መንገድ እያየ የመጣ አንተ አይንህን ጨፍንና ሳትከፍተው ቤት ሂድ ብል እዚህ ደጅ ደርሰ ቤት ደርሻለሁ ብለ እንትን ባራንዳ ነው የምትፈልገው ከግቢ ወጥተ ማለት ነው። ሰውየው ግን ስውር ነው፣ አይኑ ጭቃ ለጥፎበታል። ሰሊሆም ሄዶ ታጥቦ እያየ መጣ። እኔ ዮሐንስ ጌታ ይባረከው ሲጽፈው ራሱ እንዴት ደስ እንደሚል ልጁ መጣና እንዴ ቀድመው እዚኛ ሰፈር ምትበጠብጠው አይን የሌለ የነበርከው ሰውዬ አንተ አይደለህምን ብሎ ቆይ ከዛ በፊት ገና ከሩቅ ሲመጣ ያወራሉ። እግዚአብሔር አልፎ ይምጣ እንጂ ይኸውልህ አብሮ ቁጭ ብሎ ያላነጋገሩ ከሩቅ እየመጣ ይነጋገራል። እዚህ አካባቢ የሚሰማኝ ሰው ልጣ ይኸውልህ አብረኸው ቁጭ ብለ ቀኑን ሙሉ ውለ አቴንሽን ያልሰጠ ስራ እንዴት ነው ያላለ ስም ማን ነው ያላለ ገና ከሩቅ ስትመጣ መንገድ እየርክ መነጋገር ይጀምራል። ገና ልጁ ከሩቅ ሲመጣ እንዴ ይላል እዚህ ቁጭ ብሎ የሚለምነው ሰው አይደለም ብሎ ሲሉት እንዴ ሊሆን አይችልም አይደለም ሌላውስ እሱን ግን ይመስላል እያግሮመረሙ ራሱ ደረሰባቸው። እኔ እንደሚመስለኝ እንደው ሲንሾካሸኩ ምንድነው የምትንሾካሸኩት ያለው ለነው የሚመስለኝ። እንግዲህ ትንሽ የሆነ ነገር ጠርጥረን ምንድነው ሲባል የሆነ ሰው እዚህ ይለምን ነበርና ትንሽ ስትመስል ራሱ ነኝ። እኔ ምርጧን ነገር ልንገራችሁ እና አይኖች እንዴት ተከፈቱ ሲባል አንተ ልጁ ወለ ጭቃ አይኖች ላይ ቀባለ ታጠባላል ሄድኩኛል ታጠብኩኛል ይያየው መጣዋል። ይኸውላችሁ እውነተኛ የእግዚአብሔር ብርሃን ህይወታችሁ ላይ ሲገለጥ የመጀመሪያ ማየት አለማችሁን ብቻ አይደለም ማሰብ አለማችሁን የተረጋጋ ያደርጋል። አሁን አይን ከሌለበት አይን ያገኘ ሰውዬ እንዴት አየ ምናምን ቢሉ እንደው በቃ ፈሪሳውያን ናቸው ምናምን አይንንም ሊወስዱ ይችላሉ ብሎ አትሊስት መረበትበት ነበረበት። ነገር ግን እንዴ ምን ታካብዳላችሁ? ጭቃ ለጠፈ ታተባለ ከዛ ይው ያየው መጣው ሌላ ግሪክም ዕብራይስጥም የለም ያድናል አላችሁ።
ከዛስ ታዲያ አይኖችን ስለከፈተ ስለ ሰውየው ምን ትላለህ? ደግሞስ ሰውየው ወዴት ነው ብሎ ሲሉት አላውቅም አለ። ምን አይነት ሚሳም ሰው ነው? እንደው አይን የመሰለ ነገር አግኝቶ ስልክ እንኳን ባይኖር አድራሻ አይጠይቅም። እንደው እያሰባችሁ ነው። ግን ከእናቱ ማህፀን ጀምሮ ያልነበረ አይን የሰጠውን ሰውዬ ሄዶ የፈወሰ ሰውዬ ወዴት ነው ሲባል አላውቅም አለ። አልፎ ይመጣል። አጠገብ ያለውን ያዝና አልፎ ይመጣል በለውስ። አንድ ነገር ልነግራችሁ ወዳለሁ። ያቆመው ምህረቱ ነው። ምድሪቱን ያቆመ፣ መንግስታትን ያቆመ የመጨረሻ ከኔ ጋር ጩና እስቲ አልፎ ይመጣል በሉስ።